يا معشر الشباب من استطاع منكم الباءة فليتزوج እናንተ ወጣት ስብስቦች ሆይ ከናንተ መካከል ኒካህን ትዳርን ወደ ሐላል ሰብሰብ ማለትን ጣጣውን የሚያስፈልገውን ነገር ማሟላት የሚችል የሆነ ሰው ምን ያድርግ ያግባ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለዚህ እንዲህ አይነቱ ሐራም ወደሆነ መጥፎ ወደሆነ እጅግ አስቀያሚና መመለሻው የከፋው ከሆነው ዚና ከእንዲህ አይነቱ መጥፎ ከሆነ አላህ ከሚጠላው ነገር ራሳችንን ለማቀብና ራሳችንን ነፃን ለማድረግ አይነተኛው መንገድ ምንድነው በሐላል ማለት ነው በኒካህ መጣመር ይሄ ፍቱን የሆነ መድኃኒት ነው ማለት ነው በዚህ ጉዳይ ላይ ማለት ነው እጅግ በጣም በርካታ ማለት ነው ነጥቦች ቢኖሩም ግን ጠቅለል ባለ መልኩ ትዳር ዲን الاسلام በጣም ያበረታታው ሐላል ወደሆነ ነገር መግባትን ሰብሰብ ማለትን አላህም Subhanahu Wa Ta'ala ረሱልም ሰለላሁ ዐለይሂ ወሰለም የሚያበረታቱት ጉዳይ ነውና በማህበረሰብ ላይ ደግሞ ብልሹነትና ዚናን በጣም የሚያስቀርና የሚከላከል ስለሆነ በዚህ ጉዳይ ላይ ያላገባን በተለይ ወጣቶች ትኩስ ኃይሎች ዱንያ ላይ ማለት ነው ለእንዲህ አይነቱ ኒካህ የሚያስፈልገውን ሰበብ ማለት ነው ሮጥ ብለን አሟልተን ሰበብ አድርሰን ቶሎ ወደ ሐላል ወደ ኒካህ ማለት ነው መምጣት ይኖርብናል ካልሆነ ግን እንዲህ አይነት ሐራም ላይ ልንወድቅ እንችላለንና ጥንቃቄ ማድረግ አለብን ምናልባት አንዳንድ ጊዜ ሰው ሁሉ ላይ ሟላለት ይችላል ትዳርን ለመመስረት ሰበቡን ላይ ያደርስ ይችላል መፍትሄ ያስቀመጡ ረሱሉ ሰለላሁ ዐለይሂ ወሰለም فإن لم يستطع ትዳርን መመስረት የማይችል የትዳርን ጣጣ ማሟላት የማይችል ከሆነ ደግሞ فعليه بالصوم ጾምን ይጾማሉ ረሱሉ ሰለላሁ ዐለይሂ ወሰለም فإنه له وجاء ጾም መከላከያ ጋሻ ይሆንለታል ብለው ተናግረዋል ስለዚህ በዚህ ጉዳይ ላይ ከቻለን ወደ ትዳር ቶሎ ብለን ሰብሰብ ማለት ካልሆነ ደግሞ ጾምን ራሳችንን ከእንዲህ አይነት ሐራምና መጥፎ ከሆኑ ነገራቶች ራሳችንን ልንቆጥብ ይገባል ባረከላሁ ፊኩም